ብዙ ወንዶች በየጊዜው ፊታቸው ላይ ብጉር ሲወጣ እንዲሁም ፊታቸው በጣም ወዛም ሲሆን ይህን ችግር ለመፍታት ብዙ ብር አውጥተው የተለያዩ ምርቶችንና መድኃኒቶችን ሲጠቀሙ ይስተዋላል። ነገር ግን ዋናው ችግር ያለው በየቀኑ የሚሰሯቸው እነዚህ 12 ስህተቶች ላይ ሲሆን በማስተዋልም ሆነ ባለማስተዋል የሚሰሯቸው ስህተቶች ፊታቸውን ብጉር በብጉር ያደርገዋል። ወደ ስህተቶቹ እንግባ። ቻናሉን ሰብስክራይብ በማድረግ ቪዲዮን ይጀምሩ። የመጀመሪያው ስህተት ፊትን አለመታጠብ። ብዙውን ጊዜ ወንዶች ፊታቸውን ጠዋት ላይ ብቻ ይታጠባሉ፣ ከዛን ማታ ላይ ሳይታጠቡ ይተኛሉ። ፊትን አለመታጠብ የፊት ወዝ ከላብ ጋር ተደምሮ ፊትን ያቆሽሻል፣ በዚህም ብጉር ያወጣል። የሚመከረው በቀን 2 ጊዜ መታጠብ። ስህተት 2 ፊትን ብዙ ጊዜ መታጠብ። ፊትን ደጋግሞ መታጠብ ፊትን ያደርቃል፣ በዚህም ብዙ ዘይት ይመረታል። ይህ ደግሞ ስኪን ኦይል እንዲጨምር ያደርጋል። በዚህ ምክንያት ደግሞ ብጉር ይፈጠራል። ስህተት 3 በእጅ ፊትን መንካት። ብዙ ጊዜ ሳናስተውል የምናደርገው እና ፊታችንን የሚያበላሽ ስህተት ሲሆን በእጃችን ብዙ ቆሻሻ ነገሮችን ነካክተን ፊትን ስንነካ ፊት ላይ ኢንፌክሽን ይፈጠራል፣ በዚህም ብጉር ይበዛል። ስህተት 4 ቆዳን መጭመቅ ወይም ብጉርን ማፈንዳት። በተቻለ መጠን ብጉሩን አለመንካት እንዲሁም አለማፍረጥ፣ ያለበለዛ ኢንፌክሽን ይጨምራል፣ በዚህም ጠባሳው ይቀራል፣ በዚህም ፊት ይበላሻል ማለት ነው። ስህተት 5 የትራስ ጨርቅን አለማጠብ። የትራስ ጨርቅ ብዙ ሰው ፊትን ያበላሻል ብሎ አያስብም። ነገር ግን የትራስ ጨርቅን በየጊዜው አለመቀየር ፊት ላይ ብጉሩን በፍጥነት ያወጣል። ምክንያቱም እዛ ጨርቅ ላይ በየቀኑ ላብ እንዲሁም ቆሻሻ ተጠራቅሞ እዛ ላይ ፊታችን በየቀኑ ሲነካው ባክቴሪያ ፊታችንን ያበላሸዋል። በተቻለ መጠን ቶሎ ቶሎ መቀየር ወይም በየሳምንቱ መለወጥ። ስህተት 6 ጃንክ ፉድ ማዘውተር። ብዙ ጊዜ ስኳር የበዛበት እንዲሁም ዘይት የበዛበት ምግብ ማዘውተር ሆርሞንን እንዲቀያየር ያደርጋል፣ በዚህም ብጉር ይጨምራል። እንዲሁም የፊትን የስብ መጠን ከፍ በማድረግ የፊትን ቅርጽ ያበላሻል። ስህተት 7 ውሃ አለመጠጣት። ውሃ አለመጠጣት ዲሃይድሬሽን እንዲፈጠር ያደርጋል። ይህ ደግሞ ደረቅ ቆዳ እንዲሁም ብጉር እንዲፈጠር ያደርጋል። ስህተት 8 የእንቅልፍ እጥረት። እንቅልፍን በተገቢው ሰዓት ካልተኛ ቆዳ አይጠገንም። ይህ ደግሞ ብጉር እንዲሁም አይን ስር ዳርክ ሰርክል እንዲፈጠር ያደርጋል። ስህተት 9 ለፊት የማይስማማ ፕሮዳክትን መጠቀም። ከፊት ታይፕ ጋር የማይስማማ ክሬም፣ ሳሙና የመሳሰሉትን ምርቶች መጠቀም የቆዳ ቀዳዳን ይደፍናል እንዲሁም ብጉር እንዲወጣ ያደርጋል፣ በዚህም ፊትን ያበላሻል። ስለዚህ በተቻለ መጠን ከፊት ታይፕ ጋር የሚሄዱ ፕሮዳክቶችን መጠቀም። ስህተት 10 ስትረስ ወይም ጭንቀት ሆርሞን እንዲቀያየር ያደርጋል፣ በዚህም ፊት ላይ ኦይል ይጨምራል። የዚህ መጨመር ደግሞ ብጉር እንዲወጣ ያደርጋል፣ እንዲሁም ብጉሩ በመፈንዳት ፊትን ያበላሻል። ስህተት 11 የሞባይልን ንጽህና አለመጠበቅ። ብዙ ሰዎች አያስቡትም። ሞባይል በእጅ ይነካካል፣ በርካታ ቆሻሻን ይይዛል፣ በዚህም በባክቴሪያ ይሞላል ማለት ነው። ከዛን ስልክ ስናወራ ፊትን ይነካል፣ በዚህም ፊት ላይ በተለይ ጆሮ አካባቢ ብጉር እንዲወጣ ያደርጋል። ስህተት 12 የፀጉር ምርትን ፊትን ማስነካት። የፀጉር ምርት የሆኑትን እንደ ሄር ኦይል፣ ጄል የመሳሰሉትን የፀጉር ፕሮዳክቶችን ፊትን ማስነካት የፊት ቀዳዳን እንዲዘጋ ያደርጋል፣ በዚህም ብጉር ይወጣል። እነዚህን ስህተቶች በየቀኑ ወንዶች የሚሰሯቸው እንዲሁም ፊታቸውን የሚያበላሹ ናቸው። ነገር ግን ምንም አይነት ወጪ ሳያወጡ ተጨማሪ ፕሮዳክቶችን እንዲሁም መድኃኒቶችን ሳይጠቀሙ እነዚህን ስህተቶች በማስተካከል ጤናማና ያማረ ፊት ይኖራቸዋል ማለት ነው። የዛሬው ቪዲዮ ጠቃሚ እንደነበር እርግጠኛ ነኝ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑ።